በዚህ ደረጃ በሀገር ደረጃ የሚሰጠው የመካከለኛ አመራሮች ስልጠና በሰሜን ጎጃምና በባህር ዳር ከተማ አስተዳደር በተሻለ ተሳትፎ የተሻለ ስልጠና ዓላማውን ሊያሳካ የሚችል ስልጠና ያደረጉልን ስለሆነ ለሰልጣኞችን የጸጥታ መዋቅሩ ሲያስተባብሩ ለነበሩ አመራሮች ለቡድን አወያዮች ከፍ ያለ ሞራል እንዲሰጡልኝ በድጋሚ ጠይቃለሁ። እናመሰግናለን። ይህን ብለን የተወሰነ ሀሳብ ለመስጠት እንግዲህ ስልጠና ያው የሚጨምረው አቅም አለ፣ የሚጨምረው ፍላጎት አለ፣ የሚጨምረው ተነሳሽነት አለ፣ የሚጨምረው የባለቤትነት ስሜት አለ። ስልጠና ስሰለጥንና ከስልጠና በፊት የነበረው የእያንዳንዱ አመራር የነበረው አጠቃላይ ግንዛቤ ይለያል። ስልጠና ወቅታዊ ሁኔታዎችን እንድንገነዘብ ብቻ ሳይሆን በመንግስትና በፓርቲ የታቀዱ ብልጽግና ፓርቲ ሊያሳካቸው የሚችሉ ፕሮግራሞች ላይ ከፍተኛ የሆነ ክላሪቲ እንዲፈጠር ያደርጋል ስልጠና። ከዚህ አንፃር ዛሬ ሰሞኑን የሰነበትንበት የዘርፎችን እቅድ በተመለከተ ግብርና ላይ የሚሰራው ስራ ምንድን ነው የሚለው ላይ በግልጽ እያንዳንዱ አመራር በቀበሌ ደረጃ ያለው አመራር፣ በወረዳ ደረጃ ያለው አመራር ግብርና ላይ የሚሰሩ ስራዎች፣ ኢንዱስትሪና ኢንቨስትመንት ላይ የሚሰሩ ስራዎች፣ ከተማና መሰረተ ልማት ላይ የሚሰሩ ስራዎች፣ ቱሪዝም ላይ የሚሰሩ ስራዎች ምንድን ናቸው? እንዴትስ ብልጽግና ሊያረጋግጡ ይችላሉ የሚለው ላይ አመራሩ ሙሉ ባይሆንም እንኳን መነሻ የሚሆን ለአመራር መነሻ የሚሆን እውቀት ይሰጣል ስልጠና ነው። ግብርና ላይ ትኩረት ብናደርገው ለምንድን ነው ከተባለ ከስልጠና በፊትና ከስልጠና በኋላ እያንዳንዱ አመራር የሚይዘው አቋም፣ ያለው ሀሳብ፣ ያለው ተነሳሽነት፣ ያለው ፍላጎት በዛ ዘርፍ ላይ ምን ማድረግ እንዳለበት ከፍተኛ የሆነ የባለቤትነት ስሜት ይፈጥራል። የአመራሩ ኢነርጂ ይጨምራል። የአመራሩ የማድረግ አቅምም ይጨምራል ማለት ነው ስልጠና። ከዚህ አኳያ ሲወስድ የነበረው ስልጠና በዘርፎች ላይ የወሰድነው ስልጠና ባለፈው በአሻጋሪ እድገትና ዘላቂ ልማት ላይ የወሰድነው በክልል ደረጃ የ25 ዓመት እቅዱ ላይ ስንወያይ የወሰድነው ስልጠና በየደረጃው ያለው አመራር ተመሳሳይ የሆነ ግንዛቤ ብቻ ሳይሆን በአብዛኛው የተጠጋጋ የማድረግ ፍላጎት እንዲፈጠር ስልጠና ከፍተኛውን ሚና ይጫወታል ማለት ነው። ይህ ደግሞ መነሻ እውቀት ብቻ ሳይሆን ፍላጎቱን በከፍተኛ ደረጃ ሊጨምር ብልጽግናን ለማረጋገጥ ከእያንዳንዱ አመራር በሚጠበቁ ጉዳዮች ላይ የራሱን አስተዋጽኦ እንዲያበረክት ስልጠና የራሱ አስተዋጽኦ ይኖራል። ከዚህ አንጻር በዚህ ዓመት እንሰራቸዋለን ብለን ያሰብናቸው የአሻጋሪና የአሻጋሪ እድገትና ዘላቂ ልማት እቅድ ባለው በኩል፣ በሌላ በኩል ደግሞ የዛው ኤክስቴንሽን የሆነ የዘርፎችን እቅድ ለመፈጸም የሚያስችል የተቀራረበ እውቅና፣ የተቀራረበ አመለካከት፣ የተቀራረበ ተነሳሽነት እንዲኖረን ያደርጋል ማለት ነው። ከስልጠና አኳያ በዚህ በስልጠናው ሂደት በሁለቱም ሰነዶች ላይ የሀሳብ ጥራት እየተረጋገጠ የመጣበት ነው ተብሎ ሊወሰድ ይችላል። የሀሳብ ጥራት የተስረከረከ ሀሳብ ሳይሆን አመራሩ የሀሳብ ጥራት እንዲኖረው፣ የሀሳብ ግልጽነት እንዲኖረው፣ ከፍተኛ የሆነ ተነሳሽነት እንዲኖረው፣ በአብዛኛው የሀሳብ ችግር ያለበት አመራር እንዳይፈጠር ለማድረግ አሁን የሀሳብ ችግር ያለበት አመራር ማህበረሰቡን ሞቢላይዝ ለማድረግ ይቸገራል። የሚመራውን ተቋም ሞቢላይዝ ለማድረግ ይቸገራል። እንደ አመራር ደግሞ ሁሉን አቀፍ አመራር ስለምናረጋግጥ ሁሉን አቀፍ የሆነ ግንዛቤ ያለው አመራር እንዲሆን ያስፈልጋል። ከዚህ አኳያ በአመራሩ ደረጃ የተቀራረበ የሀሳብ ጥራት እና
የሀሳብ ችግር የሌለበት ምናልባትም በየደረጃው የሚነሱ በየዘርፉ የሚነሱ ሀሳቦች ቢሆኑ እነዛን ሀሳቦች አረጋግጦ የሚያስረዳ አመራር እንዲፈጠር ያስችላል ማለት ነው ስልጠና። ከዚህ አኳያ በሀሳብ ጥራትም በአመራር ተነሳሽነትም በአመራር አቅምም ስልጠና የማይተካ ሚና ስላለው ቅድም ሞላ እንዳለው ወደ ታችን ጭምር ወርደን ደግሞ ተመሳሳይ እንደኛ ለመፈጸም የተነሳሳ የማድረግ አቅም ያደገ ባለሙያ ያደገ ማህበረሰብ ለመፍጠር ያስችለናል ማለት ነው። ይህ በጣም ትልቅ ነገር ነው ብለን እንወስዳለን። ከዚህ አኳያ የብልጽግና ራዕይ ምንድን ነው? የብልጽግና ራዕይ ምንድን ነው? የብልጽግና ፕሮግራሞች ምንድን ናቸው? እነዛ ፕሮግራሞች በእርግጥም ትውልድን ሊያሻግሩ ብልጽግና ሊያረጋግጡ የሚችሉ ፕሮግራሞች ናቸው ከሚለው ላይ በከፍተኛ ደረጃ አመራሩ ተመሳሳይ የሆነ የተቀራረበ አመለካከት እንዲኖር እያደረገ የመጣ ስለሆነ ያን አጠናክረን መቀጠል ይኖርብናል። ምን ለማለት ነው? ስልጠና መሰረት ነው ለሁሉም ነገር። ከባለሙያ ጋር ለመስማማት ስልጠና መሰረት ነው። ከማህበረሰብ ጋር ለመስማማት ስልጠና መሰረት ነው። ምርጫ ለማሸነፍ ክላሪቲ ወሳኝ ነው። ምርጫ ለማሸነፍ በየደረጃው የተቀረጹ የብልጽግና ፕሮግራሞችን አውቆ መተግበር ወሳኝ ነው ማለት ነው።